ሳይኖር እንዴት ያገባኛል? እንዴት ከፈለገስ ቆንጆ ነሽ አንቺ ምንድነሽ እንድትንከባከቡ ሊፈልግ ይችላል ምናምን። አንተ የሚያስደነግጥ ጥያቄ ነው ግን አለ እንዴ? ስለዚህ መታየት አሪፍ ነው ለምትለው አይደለም። እኔ ጥያቄ ነው የጠየኩሽ። በእርግጥ በጣም ወድጄው ከሆነ ወደ መፍትሄ 30 ዓመት 40 ዓመት አብረሹ ትቆያለሽ ሴክስ ሳታረጊ? ይሄ አይኖርም እንዴ? መፍትሄ እንፈልጋለን። ኩከምበር ምናምን እንጃ አይሆንም፣ እንደ ሰው አይሆንም። ስለዚህ መታየቱ አሪፍ ነው ማለት ነው መጀመሪያ። አዎ ኤችአይቪ ኤድስ መመርመሩ መታየቱ ጤነኛ ባል መመርመሩ ማቆ ባታደርግም እኮ ይቻላል። አያገናኝም እኮ የሚያገናኘው ነገር እየመዘገብኩ ነው አጀንዳ እንዴ? ኢንተርቪው እያደረከኝ ነው እንዴ? ከብዙ ሰዎች እንትን እየወሰድክ አቬሬጅ እየወሰድክ መልሳቸው። አሁን እየመዘገብኩ ነው። እስካሁን ባጠናው ጥናት ብዙ ሴቶች ያለ ሴክስ መኖር አይችሉም። ይሄ እኮ ማንም ይሄ እኮ ተፈጥሯዊ ነው ማለት ሁለቱም እኮ አይችሉም። ሁለቱም ጾታዎች እኮ አይችሉም። አይ እኔ አሁን እቃሽ ቢደፈን በአጋጣሚ ያገባሻለሁ ማይመስል ነገር። እንዴት አንተ የተለየህ ነህ እንዴ? የተለየው አይደለም ግን አሁን አንቺን አግብቼ አንቺን እንከባከብሻለሁ፣ አንቺን አኖርሻለሁ። ከዛም በኋላ ሴክስ ማድረግ ከፈለኩኝ እጅሽ አለ፣ መነካካት አለ፣ መሳሳም አለ፣ ጡትሽ አለ፣ ብዙ ነገር አለ። ካልሆነ ደግሞ የበዛ ችግር ቢመጣ አንቺ ማድረግ ባትችይ ወይ ጓደኛሽን ወይ ደግሞ ሌላ ሴት ይዤ መጥቼ አንቺ ፊት አንቺን ነው ትሪት ማድረገው። ግን ለሴክስ ለ5 ደቂቃ ብቻ ከዛችኛው ጋር አሳልፋለሁ። አረ እና ደስ አሰኘኝ ማለት ነው። ከአንቺ ጋር እኮ ነኝ። አንቺን እኮ ነው የምንከባከብሽ። አንተ ኤንጆ ነህ እንጂ ባል አይደለህም ማለት ነው። ሌላ ምን አማራጭ አለ? አሁን አንተ ሲጀምር እንደዚህ አይነት ሴት ለምን ታገባለህ? በአጋጣሚ እኮ ነው ያልኩሽ። አሁን አገባሽ እሺ፣ ከሳምንት በኋላ ቤት አንዱ ሲመርግ በሲሚንቶ መረገሽ እንበል። አይመርገኝም፣ አይሆንም። ሲጀመር አሁን ወንድ ልጅ እንኳን ትንሽ እንኳን አግኝቶ አይደለም እንደዚህ ምንም ሳይኖራት ትንሽ ምክንያት ፈልጎ አይደለም እንዴ እንትን የሚለው አይደለም። ምን ያህል እንደውም ሴት እኔ ብዙ ጊዜ ባየሁት ማለት ነው ሴት የወንድን ብዙ ነገር ሸፍና መኖር ትችላለች ማለት በቃ የሆነ እንትን እያለችለት። ወንድ ልጅ ግን ምንም ትንሽ እንኳን ነው የሚፈልገው ሌላ ዋጋ ለመሄድ ማለት ነው። አይደለም በቃ ምንም ሳይኖራት እንደዚህ ማለት ነው። ትንሽ ምክንያት ካገኘ ሌላ ጋር ነው የሚሄደው። አንተ እያልክ ያለው ግን በጣም በቃ ወንዶች ሴቶች ያለ እንትን እንደማይኖሩ ወንዶች ግን ምንም ባይኖራት እንኳን ተንከባክቧት እንደሚኖሩ እንደዛ ነው የምትለው። አይ አይደለም ግን ሴቶች አሁን ስለማይመስለን ኤማ ሴቶች ሴክስ የምታደርጉ አይመስለንም በተፈጥሮ። ስለሽ ማትወዱ ነው ብዙ ሰው ለምን ኖ ስለምትሉ ብዙ ጊዜ ማትወዱ ነው ይመስለው። ግን ትዳር ውስጥ የመጀመሪያ የሚበጠብጠው ትዳርን የሴቷ የሴክስ ከለክ በላይ ሴክስ መፈለግ ነው። የሴቷ ወንድ አይፈልግም። ወንድ እኮ ችግር የለም ማለት ይደፋዋል እኮ ዝም ብሎ በእጁም። እኔ እንደውም ብዙ ወንዶች ጋር የሚሄደው ብዙ ሴቶች ጋር የሚሄደው ወንድ ነው። ብዙ ጊዜ ትዳር የሚበጠብጠው እንደውም ወንድ ሲወጣለት ነው መስሎሽ ነው። ሴቶች ቺት ሲያደርጉ ስለሚያስጠይቁ አይ መስሎሽ ነው። እኛ ሚዲያ ላይ ያየነው ስንት እንቁጠርልሽ? 100 እቆጥርልሻለሁ። ባሏ ላይ ቺት ስታረግ ባሏ የተፋታት 100 የሴት 100 ከቆጠርክ እንግዲህ የወንድ 990 ትቆጥራለህ። ቆጥራለሁ እሱ
የወንድ ማለት የወንድ ነው የሚበልጠው። ዞሮ ዞሮ አንተ ሴቶችን አትወድማ ግን ባልወድ አዋራሻለሁ እንዴ? እዚህ ጋር እኮ ምክክር እኮ ነው ያዝነው። አንቺ አሁን ወንዶች ነው ቺት የሚያደርጉት ስላልሽ ወንዶችን አትወጂም ብዬሻለሁ። ለምንድን ነው ሪያሊቲውን እውነታውን እንጂ ያወራሁት እና ታዲያ እኔስ ወደ ሬስ አትቀይሪ። ወደ ሬስ ስልሽ የሴት የወንድ ፉክክር አልያዝንም እዚህ ጋር። ሴት አትወድም ምናምን የሚያስብል ነገር የለውም። ሪያሊቲ እያወራን ያለ ነው። እኔም እኮ የምልህ ካለመውደድ ነው የሚመነጨው ይሄ ነገር ያልኩት። ለምን እንደው ታውቃለህ? ሪል የሆነው ነገር ወንዶችም የሚስማሙበት እውነቱ ስለሆነ ነው። ወንዶች የሚስማሙበት ምንድን ነው? እኔ ወንዶች የሚስማሙበት ራሳቸው እንደሚወሰልቱ ብዙ ጊዜ መወስለት በወንድ እንደሚወስ ወንዶች ራሱ መቼም እንደሰው ነው። እኔ አሁን ስለማልወሰልት ወስላች ነኝ አይደለም ራሴን። ምናልባት አንተ የሚወሰልተው ሰው ለራስህ እያወራህ ይሆናል እንጂ ማለት ነው አይደለም። የሚወሰልቱ ወንዶች እንደሆነ ይታወቃል። አንድ የምነግርሽ ነገር ምን እንደሆነ ታውቂያለሽ? ሰው ራሱን ወይ በዙሪያ ያለውን ነው የሚመስለው። እርግጥ እኔ አሁን በተደጋጋሚ ቺት የሚያደርጉ ሰዎች ስላጋጠሙ ቺት ያደርጋሉ ብዬ አስባለሁ ሴቶች። እዚች ምድር ላይ እንዴት ልበልሽ፣ እኔ ሴቶች የምረዳበት ወይ ማለት ነው የሴት ልጅ ፍላጎት አያልቅም ብዬ ማሰብ ሰው ነኝ። አያልቅም። ምን መሰለህ መሆን አያበቃም አይደለም። የሴት ልጅ ፍላጎት ስለማያበቃ ሳይሆን ሴት ልጅ ካልተጠነቀቀች ለመጎዳት ተፈጥሯዊ ነው። ለመጎዳት እንትን ነች። ስለዚህ መርጣ አውቃ ማለት ወንድ ልጅን በጣም አውቃ ማግባት አለባት። ፍላጎቷ ስለማያልቅ አይደለም። ምንም አሁን በኢኮኖሚ ደካማ የሆነ ወንድ፣ ሰካራም የሆነ ወንድ፣ የሱሰኛ የሆነ ወንድ ብታገባ ወይም ደግሞ እንደዚህ አይነት ወንድ ብትመርጥ ማለት ነው ህይወቷ ይበላሻል። ስለዚህ መምረጥ ያለባት የተሽ በኢኮኖሚም ቢሆን በባህሪውም በምንም የተሻለ ወንድ መምረጥ አለባት። ያ ፍላጎቷ ስለማያበቃ ሳይሆን በኋላ መውለድ አለ ብዙ ነገር ስላለ ማለት ነው መጠንቀቅ አለባት ከወዲሁ። ያ ግን ፍላጎቷ ስለሚበዛ ወንድ ልጅ ምንም አይሆንም። ወልዶ ጥሎ ብዙ ጊዜ ያየነው ነው ወልዶ ጥሎ ነው የሚሄደው። ሴቷ ግን በኋላ ጫና ይኖርባታል። ስለዚህ መምረጥ መጠንቀቅ አለባት። ይሄ ከፍላጎት መብዛት ምናምን አይደለም፣ መጠንቀቅ ነው። ገባኝ ነገር ወንዶች 6 ላይፍ ነው ያላቸው። ይህ ያየነውን እኮ ነው የምነግርህ። እውነት የምጠይቅሽን ጥያቄ ነገር ወንድ 6 ላይፍ ነው ያለው ወይ? አንድ ነው እሱማ። ግን በ6 ሰዎች እናያለን። ቆይ አንዴማ አውርተሽም እኔ ስሰማሽ ዝም ብያለሁ። ሰማሽ? ወንድ ልጅ አንድ ላይፍ ነው ያለው፣ ሴትም አንድ ላይፍ ነው ያለው። ለምንድን ነው ወንድ ልጅ ላይፋችሁን በሙሉ በወንድ ዙሪያ አድርጋችሁ ወንድ እናንተን እንዲያኖር የምትጠብቁት? የመጀመሪያው ችግር የሴት ልጅ ችግር ብዬ የማስበው ያ ነው። ሴት ልጅ መጀመሪያ ጠንካራ መሆን የምትጀምረው መቼ እንደሆነ ታውቂያለሽ? እኔን ወንድ አያኖረኝም ብላ ማሰብ የጀመረች ቀን ነው። የምሬ ነው። አብዛኞቹ ጠንካራ ሴቶች የሚፈጠሩት ከዚህ አስተሳሰብ የተነሳ ነው እንጂ ከኔ በኢኮኖሚ የሚሻለው ስጨርስ ታወሪያለሽ። ኮንቨርሴሽናችን እንደዛ ይሆን ወይ ደግሞ ማውራት የምትፈልጊውን አውሪና ከዛን ስጨርሽ እኔ ላውራ። አልቀጥልሽ አንተ ጨርስሽ። ካልጨረስክ ከሆነ አይ ስታልጨርስ እኮ ነው መሀል ላይ እየገባሻለሽ። ስለዚህ ወንድ ልጅ አንድ የሚኖር ከሆነ እኔ 25 ዓመቴን 26 ዓመቴን አንዴ ነው የምኖረው። 26 ዓመቴን ሴት አስደስታለሁ ብዬ ለምን እጋጋጣለሁ? ወይ ደግሞ ሴቷ እንደዚህ ያረጋታለሁ ብዬ ለምን እለፋለሁ? ማድረግ የምችለው ነገር እኔ አሁን እየገባኝ ያለው የራሴን ላይፍ መኖር፣ ጥሩ ሰው ለመሆን ሞክራለሁ፣ ጥሩ ገቢ ለማግኘት ሞክራለሁ፣ የራሴ ነገር ይኖረኛል። ከዛን መፈልጋትን ሴት መርጫ እገባለሁ። ብዙ ሴቶች ግን የምታስቡት የሆነ ሰው መጥቶ ላይፋችሁን ሴቭ የሚያደርግላችሁ ይመስላችሁ። ከዛ ወደ ምን ኮንክሉዥን ትሄዳላችሁ? ወንድ ልጅ ቺት ያደርጋል። ወንድ ልጅ እኮ በአንድ አይረጋም። እንዴት ይረጋል? አንቺ ላይ ኢንቨስት ሊያደርግ እኮ ነው የመጣው። አንቺ ላይ ኢንቨስት ሲያደርግ ካልተመቸሽው ባህሪሽ ሌላ ጋር ሄዶ ኢንቨስት ያደርጋል። ለዛ እኮ ነው በአንድ ማይረጋው። አስቢ፣ አንቺ ከሞባይል ቤት ሄደሽ ስትገዢ ስልክ አለሽ። ስልክሽ ምንድን ነው?
ሳምሰንግ አሁን ሄደሽ ኢንፊኒክስ ወይ ቴክኖ ገዛሽ እንበል በብርሽ ስታወሪበት ስታክ የሚያደርግ ከሆነ ምንድን ነው የምታደርጊው? አቀይረዋለሁ። ቴጂና ገንዘብ ስላለሽ ሳምሰንግ ትገዣለሽ። ሳምሰንጉን ስታክ ካረገ ቴጂና ሄደሽ አይፎን ትገዣለሽ። በአንድ ስላረጋሽ ነው ላወጣሹ ገንዘብ አገልግሎቱ ተመጣጣኝ ስላልሆነ ነው። ገብቶሻል? እናንተም ለወንድ ልጅ ራሳችሁን ወንድ ልጅ መጥቶ ላይፌን ይቀይርልኛል ካላችሁ ራሳችሁ እንደ ሸቀጥ እያሰባችሁ ነው ማለት ነው። ስለዚህ ገንዘብ ያለው ሰው መጥቶ ለአንቺ ኢንቨስት ሲያደርግ በትክክል ትሪት ማታረጊ ከሆነ ከኢንፊኒክሱ ሳምሰንግ ይሻለኛል እንደሚለው ብሩን ይዞ ይሄድና ደግሞ ሌላ ሴት ላይ ኢንቨስት ያደርጋል። ከዛን እሷ ማትመጩ ከሆነ ሌላ ጋር ኢንቨስት ያደርጋል። ስለዚህ እናንተ የመጀመሪያ ብቁ ነው ራሳችሁን ወንድ ልጅ እኔ ጋር መጥቶ ኢንቨስት ያደርጋል ከሚል ሳይሆን እኔ ራሴን ብቁ ማድረግ አለብኝ፣ በስራ በገንዘብ በተለያየ ነገር ጠንካራ ማድረግ አለብኝ ትያለሽ። ጠንካራ ለጠንካራ እኩል ስትገናኙ ምንም ኢንቨስት የሚያደርግብሽም ብር የሚያወጣብሽም ነገር አይኖርም። ኤነርጂያችሁ እኩል ይሆናል። ከአንቺ ጋር ፍቅር ይዘዋል። ማሽ ታደርጋላችሁ፣ አብራችሁ ትኖራላችሁ። ጨረስሽ? አንደኛ ለመመለስ ሳይሆን ነገሩ ገብቶሽ ሪላይዝ አድርገሽ አውሪ። አንደኛ የሳምሰንግ ሞባይል እና ሰውን እኩል ማድረግ አይገባህም። የምትቀይረው እዚህ ጋር ህይወት ያለው ነገርና ጎዝ ነገር መቀየር ምናምን የሚለው አንደኛ ሰውና ስልክ የሚወዳደሩ ነገሮች አይደሉም። ሁለተኛ ነገር ደግሞ አንተ የምታገባው ለማስደሰት ማለት ስታስደስት አንተ ሴቷ ስታስደስት አንተ ብቻ እሷ ብቻ ነች እንዴ ደስተኛ የምትሆነው? በማስደሰት አንተ አትደሰትም? ኃላፊነት በመውሰድ በማክበር ብዙ ነገር በማድረግ አንተ በቃ የሆነ እሷን ለማስደሰት ብቻ እየለፋ ነው እንደሚመስለው። ሌላው ነገር ደግሞ ደስ ይለኛል ሳስደስታት ይሄ ልጅ ገንዘብ እኔ እኮ አሁን አንዳንዴ በጣም ግራ የሚገባኝ ብዙ ሴቶች አስጨርሰኝ ደግሞ ወንዱ ያውቃል ገንዘቡን ፈልገሽ ስትመጪ ያውቃል። ማስጨርሰኝ የምልህ እዚህ ጋር ነው የሚወሰድተው። ደግሞ ብር ያለው ወንድ ብቻ ነው እንዴ? ብር ኢንቨስት የሚያደርግ ወንድ ብቻ ነው እንዴ? ብዙ ጊዜ ድሃ ሆኖ ሳግብተው ከዛ በኋላ ብዙ ለፍታ ምናምን የሚወሰልትባት ወንድ የለም እንዴ? ኢንቨስት ያደረገ በጣም ኢንቨስት የሚያደርገው እንደምናውቀው ሀብታም ሰው ነው አይደለ? ሀብታም ያልሆነስ ድሃ ወንድ ሲወሰልት አናውቀውም እንዴ? ደግሞስ ሀብታሙ እንዲያውቃለ እሱ ብላ ምንድን ነው ገንዘቡን ብላ እንደመጣች። አንዴ እዚህ ጋር አንዴ ላስቆምሽ የምፈልገው ነገር ወንድ ብቻ አይደለም የሚወሰልተው። ካላወቅሽ አላወቅኩም በይ። በጣም ብዙ ሴቶች ይወሰልታሉ። በጣም እያወራን ያለ ነው። ቆይ አይደለም የሚወሰልት ብለሽ ስታወሪ ወንዶችን ብቻ ፕሪፈር አታርጊ። ገብቶሻል? ሴት ሆነው በጣም የሚወሰልቱ አሉ። ግን ሴቶች ማይታወቅብሽ በጓደኛሽ በዙሪያ ጋይስ ይሄን ነገር ብዙ ጊዜ ተብሏል። ብዙ ጊዜ ማለት ነው። ብዙ ጊዜ ሄዳችሁ የሴት ጓደኛችሁ ወይ ደግሞ አብራችሁ የምትዝናናትን ሴት ገርል ፍሬንዳችሁን ስታገኟት ለቤስት ፍሬንድሽ ከማጋ እየተዝናና ይመስልሻል ብላችሁ ቴክስት አርጉ። እንደዛ አርጊ በሏት። ሴቶች እንደሚወሰልቱት የምታውቁት ያን ነው። ዛሬ ከፍቅረኛ ጋር እየተዝናና ነው እና ከማጋ ይመስልሻል ብለሽ እንድትገምት አርጓት። የገዛ ጓደኛ እርግጠኛ ነኝ 4-5 ስም ትሰጣችኋል። ይሄንን አንድ ምላት ሴት የለችም። በተለይ ኢትዮጵያ ውስጥ ኤቭሪ ሴት ነው የምልሽ። ኤቭሪ ከተወሰኑ ቢያንስ 10% ከመቶ 10% ካልሆኑ በስተቀር 4-5 ሰው ነው ይዘው እንደ ኦፕሽን አድርገው። በሴቶቹ ይለያያል። ግን አሁን እየጠየቀኝም ነበረው ማለት ወንዶች ወንድ እናንተ ስለቀለላችሁማ ወንድ ልጅ ሄዶ ሲጋደም ታየዋለሽ። ልክ ነው። እኔም እስማማበታለሁ፣ አምናለሁ፣ ይጋደማል። ሴቶች ግን 5 ኦፕሽን ይዛችሁ ነው ሁሌ የምትንቀሳቀሱት። ሁሌ አንድ ያክስት ልጅ አለ፣ አንድ ያጎት ልጅ አለ፣ አንድ የድሮ ፍቅረኛ አለ፣ አንድ የድሮ ትምህርት ቤት አለ፣ አንድ የከረንት ልጅ የስራ ቦታ ጓደኛ አለ ነው የሚባሉ። በሴቶች ጥላቻ ተጠምደሃል? እውነት አልተጠመድኩም። አንቺ ራሱ አላልኩሽም ወንድ ይወሰልታል ስትይ በወንድ እስካሁን የምትናገሪው ነገር ልክ ራሱ ወንድ ጎድቶሻል አላልኩሽም። አንቺ ሁሌ ሴቶች በሆነ ነገር ሰው ሲያስረዳችሁ ምን ትላላችሁ? የሴት ጥላቻ ነው፣ የሴት ጥላቻ ስላለብኝ አይደለም። ከተማው ላይ ያለ ሀቅ ነው፣ ያለ ሀቅ ነው።
ከረንትሊ ስንት ኦፕሽን አለሽ? አሁን ከረንትሊ ስንት ኦፕሽን አለሽ አንቺ? እኔ ምንም የለኝም። እኔ ምክንያቱም እውነቱን ተቀበይ። ከረንትሊ ስንት ኦፕሽን አለሽ አንቺ? አሁን ከስንት ሰው ጋር ፍለርት ታደርጊያለሽ? አሁን በዚህ ሰዓት አሁን ምንም እያደረግኩ አይደለም። እኔ ከማንም ጋር አታወሪም? ከማንም ጋር አትጀናጀኝም? ምንም። ሜቢ አንቺ ገጠር ልጅ ስለሆንሽ ወይ ወደ ገጠራማ አካባቢ ወይ የሚጀነጅንሽ ወይ ብዙ ሰው ስለሌለ ነው እንጂ አሁን ከተማ ወደ እኛ ጋር አካባቢ ነው የምልሽ። የገጠር ሰዎች ተጋብተው አይኖሩም እንዴ? የገጠር ሰዎች ይኖራሉ፣ ግን የገጠር ሰዎች ማነር የሚባል ነገር አላቸው፣ ስርዓት የሚባል ነገር አላቸው። ለአንድ ሰው ካሰቡ አንድ ሰው ነው የገጠር ሰው ደስ የሚለው። ስለዚህ ሰርክላቸው ጠባብ ነው የገጠር ሰው። ከተማ ላይ ግን አሁን ስትንቀሳቀሽ መስሪያ ቤት የምትሄድ የምትማር ክለብ የምትወጣ የምትደንስ የምትዝናና ሴት በዙሪያ ብታይ 5 እስከ 10 ድረስ ኦፕሽን አለው። ቶታል ያንቺ አሁን ቦዲ ካውንት ስንት ነው? ቦዲ ካውንት ስንት ነው? ቦዲ ካውንት ምንድን ነው? አይሽ ለዚህ ነው የምትጀናጀኙ ሰው የለሽም ያልኩሽ። ቦዲ ካውንት ምን እንደሆነ አታውቂም። ስለዚህ እንዴት አሁን ይጀነጅንሻል? አንቺ አልጀነጅንሽም። ሰርክልሽ ጠባብ ነው ያንቺ። ቶታል ቦዲ ካውንትን ስላላወቅኩ አይደለም። ቦዲ ካውንትን ስላላወቅሽ እኮ አይደለም እኮ ሰርክልሽ ጠባብ ነው። እንዴት ልበልሽ? ገና ይሄ እኔ የማግኘት እኔ ማግኘት ለመጀንጀን የማግኘት ሰርክል ነው። አዎ አንቺ አሁን ለሰዎች ክፍት አይደለሽም። ብዙ ሰዎች ታወሪ ነው። ቦዲ ካውንት ማለት ከስንት ሰው ጋር ተኝተሻል ነው እንዴ? እንኳን አላወቅኩት